እድሜን በላኸው አንተ ይኸውላችሁ እኔ ተቋም ነክቼ ከባለ ሀብት ጋር መጋጨት አልፈልግም ማድረግ የምችለው እናንተን ማስጠንቀቅ ብቻ እድል ያቀልያት ያ እሺ አፊት ላይ ፈቀጣል ውጣ አንተ የተጎሳቆልክ ጎስቃላ እስከዛሬ ካንተ ጋር መቆየቴ እከኬን ቆሎይን እያበላው እከኬን እያከኩ አንተ በሷም ገልቱ ሳቅን ሸፈን እሺ አዎ አንተ እድሜን በላኸው አንተ ብያለሁ ሄዳለሁ ሄድ የእናቴ ቤት ክፍት አባቴ ቤት ክፍት መቃብሬም ክፍት ነው ይኸውላችሁ እኔ ተቋም ነክቼ ከባለ ሀብት ጋር መጋጨት አልፈልግም ማድረግ የምችለው እናንተን ማስጠንቀቅ ብቻ ነው ባለፈው ስለ ጁስ ኢትዮጵያ ውስጥ ስላሉ ጁሶች ከሰራው በኋላ የጥራት ሁኔታ ከሰራው በኋላ የተለያዩ የሚያስደነግጡ መረጃዎች እየደረሱኝ ነው ይሄ ለምሳሌ አንድ የጁስ ፋብሪካ ውስጥ የተነሳ ፎቶ ነው የሚሰሩበት መንገድ ጥራታቸውን የጠበቀ አይደለም በዚያ ላይ ኤክስፓየር ዴታቸው ያለፉ ጁሶች ሁሉ እንደገና እየተለጠፈባቸው ወደ ገበያ እንዲሰራጩ ይደረጋል ነው የተባልኩት የተለያዩ የጁስ ፋብሪካዎች አሁን ስማቸውን ጠቅሼ የደረሰኝን መረጃ ይፋ አድርጌ እኔ ሌላ ተካራ ውስጥ መግባት አልፈልግም ስለዚህ ምንድነው ጁስ ገዝታችሁ ከሱቅ የምትጠጡ ሰዎች የምትጠቀሙ ሰዎች ለልጆቻችሁ ጁስ የምታጠጡ ሰዎች እባካችሁ ተጠንቀቁ ልጆቻችሁ ነገ ተነገ ወዲያ ለከፋ በሽታ እንዲጋለጡ ታደርጋላችሁና ራሳችሁን ጠብቁ ተጠንቀቁ ወይንም ደግሞ በደንብ አረጋግጡ የምትገዙት ጁስ ምንድነው የያዘው ምን አይነት ፋብሪካ ውስጥ ነው የተሰራው የሚለው በተቻለ መጠን ለማጣራት ለማረጋገጥ ሞክሩ ይህንን ደግሞ በተሻለ መንገድ ኃላፊነቱን እንዲወጣ ቢሆን ደስ ይለኛል የኢትዮጵያ ምግብና መድኃኒት ቁጥጥር ባለስልጣን ጠንካራ ስራ ቢሰራ ደስ ይለኛል ሼር ኮፒ ሊንክ በማድረግ ለብዙ ሰው እንዲደርስ አድርጉ እድል ያቀልያት ያ ኦ ወይኔ ገደለቻት አንተ ኪፋ አላ አፍ እስቲ ስልጣልሽ አለች እድልያ ታሻለመይባ ሙታል የሚያረግላት አባትሽለ አንቺ ነሽ ወይ ብላ ተናዲያ ተናዲያ ሶናት ተሸላሚ ደግሞ ብላ ዋቅሌታችን ሌላይቱ መጣችባት ይኸው የኔ አባት አያት ይችላልዘይ ስኮን ያችላልዘይ መጣይ እድል ያቀልያት ያ እሰሰላትም ብላ ምትት ነው እኮ አልቀር እድል ያ አራክ በታተነቻቸው ነይተሉ አለቻት በቃ መጓን እንቻለቻት አራሳራለው ሰው ነው ጫካ ብቶት ቀረ አለን አለች ያዥ እንጂ አለች አያት ልብ እስቲ ነይ ልኪያት አለች ኧረ ጉድ ያ የኔ አባት አለው ብላ ስታበቃ መልሳ ተጣላቻት እሳ መንቀጥ ነው አከትሪያ አውሬ ናቸው እንዴ አከትሪያ
አልቆልሽ አባባ አይዞሽ ብላ ስታበቃ ወከቴል ምን ቀጠነ አሃ እቲኔ ይቀርባት ወርቁን ባታገኝ ግን ከቴዋት እንጃለኝ ሀገር ውስጥም ከሀገር ውጭ ያላችሁ ውድ ኢትዮጵያውያንና ኤርትራውያን እንዴት ቆይታችኋል? ከዛሬ 9 ዓመት በፊት ሁላችሁም የምታስታውሱኝ ነፍሱን ይማሩና በአርቲስት ፍቃዱ ተክለማርያም ሁለቱ ፍላቶቼ ከጥቅም ውጪ ሆነውብኝ እንግዲህ 3.5 ተጠይቄ እናንተ ደጋግ ኢትዮጵያውያንና ኤርትራውያን አግዛችሁ ንቅለ ተከላ የተሳካ ሆኖልኛል። ከዛም በኋላ እንግዲህ ኢንፌክሽን ፈጥሮብኝ አሁንም እርዳታ በጠየኳችሁ ሰዓት አግዛችሁ ዛሬ ላይ እንግዲህ እንደዚህ ድኜ እናንተን ለማመስገን ነው ዛሬ በዚህ ቪዲዮ የመጣሁት። እግዚአብሔር ይመስገን እኔ በጣም ደህና ነኝ፣ በሙሉ ጤንነት ላይ ይገኛለሁ። አሁንም ያለሁት እዚህ ቱርክ ሀገር ላይ ይገኛለሁ። እንግዲህ ለምንድነው ወደ ሀገር ያልገባችሁ ብላችሁ ተጠይቃችሁ የልብ ሕክምና ላይ ሕክምናዬን ስላልጨረስኩኝ ወደ ሀገር ያልተመለስኩት። ሁላችሁም ግን በውስጥም በስልክም እየደወላችሁ ሜሉዬ ምን ላይ ነሽ እያላችሁ ለምትጠይቁኝ ዛሬ ለእናንተ መልስ ለመስጠት ነው የመጣሁት። እንግዲህ እዚህ ቱርክ ሀገር ነኝ ያለሁት። ሁላችሁም እየጠየቃችሁኝ ስለሆነ ከልብ እያመሰገንኩኝ ለደገፋችሁኝ ላገዛችሁኝ ደግሞ እግዚአብሔር አምላክ ብድራችሁን ይክፈል ለማለት ፈልጋለሁ። ሁላችሁም አመሰግናለሁ ባይ